መርሐበን ውድ ሀያት ዳሬ ተከታታዮቻችን እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። ዛሬ በተለየ ቪዲዮ ተገናኝተናል። ይሄ አብዛኞቻችን ችግር ነው ብዬ አስባለሁ። የብዙም ሰው ችግር ባይሆንም ማለት ነው። በዘመናችን ላይ ለሶላት ያለን ተነሳሽነት በአብዛኛው የሚታወቅ ነው። ከዛ የባሰው ግን ምንድነው? አሁን ለምሳሌ ሱና ለመስገዱ ትርፍ ሶላቶች የሚጨምሩ ምናምን ላይ አይደለም ዛሬ የምናወራው። ግን ግዴታ የሆነውን ሶላት ለመስገድ መነሳሳት ስናጣ፣ ፍላጎት ስናጣ ወይም ደግሞ የተወሰነ በቃ ንሻጥ ሲኖረን እንጀምርና እናቆማለን። ወይም ደግሞ አንድ አውቃትን እንሰግዳለን። ለምሳሌ ዙሁር እንሰግድና አስር እናቆማለን፣ መግሪብ እናቆማለን፣ ወይ ኢሻ እናቆማለን። እንደዚህ አይነት ችግሮች ካሉብን ምንድነው ችግሩ? መንስኤው እና መፍትሄዎቹስ ምንድናቸው? የሚሉት ጉዳዮች ላይ ዛሬ እንነጋገራለን ማለት ነው። ኢንሻአላህ እስከ መጨረሻው አብራችሁ ሆኖ እጅግ በጣም ወሳኝ የሆኑ 3 ነጥቦችን እናነሳለን። እነዛ 3 ነጥቦች በኢዝኒላህ ከዚህ ካለበት ችግር ያወጣችኋል ብዬ አስባለሁ። ምክንያቱም እኔም ሞክሬው አውቃለሁ ይሄንን ነገር እና በጣም ሰርቶልኛል። ሰው ለእናንተም ይሰራላችኋል ብዬ አስባለሁ። በመጀመሪያ ወደ መንስኤዎቹና ወይም ደግሞ ወደ መፍትሄዎቹ ከመግባታችን በፊት ሶላት ምንድነው የሚለውን የተወሰነ ብቻ እኔ ለምንድነው የዚህን ያክል አስፈላጊ የሆነው ለምንድነው ይህን ቪዲዮ ማንሳት ያስፈለገው የሚለውን ነገር እኔ ሶላት ማለት ዑለማዎች እንደሚገልጹት ውቃያ ነው ይሉታል፣ ወይም ደግሞ ጥበቃ ነው። ያኔ ብዙ ሂማያ የሚያደርግ ነገር የሚጠብቀን ነገር አለው። እንደምታውቁት ፋቲሃ ስንቀራ ፋቲሃ ብዙ ነገሮችን አጠቃሎ የያዘ ነው። ፋቲሃ የምትባለው የቁርአን አንቀጽ እጅግ በጣም ብዙ ነገሮችን አጠቃሎ የያዘች ነች። መጀመሪያ የአላህን የዓለማት ጌታ እንደሆነ ስለሱ እናወድሳለን፣ እናመሰግናለን። አዛኝ መሆኑን እንገልጻለን። ራሱ በቁጥጥር ባህሪ ያለውን እንገልጻለን፣ እናወድሰዋለን። መክፈቻውን አይደል ማለት ነው። እንደዚሁም ደግሞ የዓለማት ጌታ ነው፣ ካንተ በቀር ሊገዙት የሚገባ ጌታ የለም ብለን ደግሞ እኛ እሱን የማንገዛ መሆናችንና ከእርሱ በቀር ያለው ሌላው እንደማይገባ ሌላው መገዛት እንደማይገባ በግልጽ እናጸናለን። ከዚያ በተረፈ ደግሞ ዱዓም አለው። አላህ ቀጥተኛው መንገድ እንዲመራን ሙስሊሞች ነን የተመራን ግን ይበልጥ መመራት የሚባል ነገር አለ እና ያንን አላህ እንዲሰጠን እንዲመራን እንለምነዋለን። እነዚያ አላህ ሱብሓነሁ ወተዓላ የተቆጣባቸው ሰዎች አሉና ከነሱ እንዳያደርገንም ጭምር ጠብቀን ብለን እንለምናለን። ፋቲሃ ውስጥ እጅግ በጣም ብዙ ነገር አለ። መስገድ የራሱን የሆነ ብዙ ጥቅም አለ። ሩኩዕ ስናደርግ ለአላህ ነው የምናደርገው፣ የምንተናነሰው ለአላህ ነው። ሱጁድ ስናደርግ ይበልጥ ወደ አላህ ቅርብ የምንሆንበት ወሳኝ ቦታ ነው። በጣም ፋይዳው ብዙ ነው። አንድ ሰው ሶላት ተገራለት ማለት ሌሎች ዒባዳዎች በጣም ይገሩለታል። ወይም ሌላ ኸይር ልስራ ቢል ይገራለት። ሶላት ይህ ብቻ ሳይሆን ደግሞ እስልምና ውስጥ ትልቅ ቦታ ነው ያለው። ከእስልምና መሰረቶች መካከል ነው። አንድ ሰው ወደ እስልምና ከገባ በኋላ ትልቁ ግዴታ የሚሆንበት ነገር ቢኖር ሶላቱን መስገድ ነው። ሶላት በሸሪዓችን ያለው ቦታ እጅግ በጣም ትልቅ ነው። ጥቅሙም ብዙ ነው፣ ሰፊ ነው በጣም። ወደ አላህ መቃረብ የፈለገ ሰው በሶላት ቢቃረብ ትልቅን ኸይር ያገኛል ማለት ነው። ስለዚህ መተው ደግሞ በጣም ትልቅ ወንጀል ነው። አንድ ወቅትን እንኳን መተው ያንን ሰው ፋሲቅ ያስብለዋል፣ ወይም ደግሞ ወንጀል ላይ ወደቀ፣ ትልቅ ወንጀል ላይ ወደቀ ያስብለዋል። ይህ ወንጀል ላይ መውደቅ ቀላል ነገር አይደለም። ለዛ ነው ቶሎ መፍትሄ ልናበጅለት የሚገባው የተለያዩ መንገዶችን ተጠቅመን። በተለይ ደግሞ ከከባድ ከጀመርን አንዳንድ ጊዜ አይገራልንም ወይም እሺ አይልም። ነፍስያ አይደለች የምታስቸግረን፣ ሸይጣን አለ ነፍስያ አለች፣ ቶሎ አይገራልንም። እዚያም ሲባል ከመጀመሪያው ከከባድ አይደለም የምንጀምረው። የምትወስደው ሶላት የምትወስደው ደቂቃ እጅግ በጣም ትንሽ ነው። ከዛ በፊት ያለው ፕሮሰስ ነው እኛን ነፍስያችንን እያደከመብን ያለው። ለሶላት እንዳንጋበዝ እንዳንፈጥን ሸውቁ እንዳይኖረን የሚያደርገው ከዛ በፊት ያለው ስሜት ነው። ያንን ነው ዛሬ መፍትሄ የምናበጅለት። እዚህ ትልቅ ወንጀል እዚህ ከባድ ወንጀል ላይ እንዳንወድቅ አላሁ ሱብሓነሁ ወተዓላ በቁድራው እንዲረዳን እነዚህን ሰበብ አስባቦች ስናደርስ ቀስ ቀስ እያለ በሂደት ወደ መስገድ እንመጣለን። ይሄ ደግሞ የተሞከረ ነው እንዳልኳችሁ ከከባድ አይደለም የጀምረው። በጣም ቀለል ያሉ ከሚመስሉ ነገራቶች ግን እኔ ሞክሬያቸው የሰሩልኝን 3 ነገሮች ነው የምነግራችሁ ማለት ነው። የመጀመሪያው ምንድነው መሰላችሁ? አንደኛ እንዳንሰግድ ከሚፈታተነን ነገር ወይም ስንሰግድ ደስ የማይለው የማይፈልግልን የማይወድልን ነገር ቢኖር የመጀመሪያው ሸይጣን እንዳውጣው።
ወደ አላህ መቃረቢያ ትልቁ መንገድ ሶላት እንደሆነ ስለሚያውቅ ያለውም ኸይር እጅግ በጣም ትልቅ እንደሆነ ስለሚያውቅ ቀድሞ ሸይጣን እኛ ነፍስያችንን በማዳከም ወይም ደግሞ ከሷ ጋር አብሮ በማበር ልትሉት ትችላላችሁ እንዳንሰግድ ይገፋፋል። የመጀመሪያ መከላከያችን ሸይጣንን መከላከል። እንዴት ልትሉኝ ትችላላችሁ? ሸይጣንን የምንከላከለው የመጀመሪያ ውዱእ በማድረግ ውዱእ ያለው ሰው ሸይጣን አይነካውም። ሰው አልነካውም ማለት ያ ሰው ለተነሳሽነት የመጀመሪያ የሚጋረደውን ወይም ደግሞ ክፋት የሚሆንበት ወይም ደግሞ እንቅፋት የሚሆንበት እንዳይሰግድ የሚያደርገውን ወስዋስ የመጀመሪያ ትልቁን ነገር ከስሮ ወይም ደግሞ በአማርኛው ሰብሮ አሸሻው ማለት ነው። ውዱእ በማድረግ ብቻ ሌላ መፍትሄ እንኳን ሳይወስድ በመጀመሪያ ውዱእ በማድረግ ብቻ ምን ያደርጋል ማለት ነው? ሸይጣንን መንገድ ይሰብራል። በውዱእ መቆየት በጣም ፋይዳ ያለው ነገር ነው። ለምን አንድ ሰው ውዱእ ሲኖረውና ሳይኖረው አንዳልሞ ገና ተንስቼ ውዱእ አድርጌ ሲልና ውዱእ ኖሮት ከዛ ለመስገድ ሲነሳሳ አንድ አይደለም። ቅርብ ያደርጋችኋል። ውዱእ መኖር በውዱእ መቆየት በጣም ቅርብ ያደርጋችኋል። በዛ በቆየን ቁጥር ዛሬ ነገ ከነገ ወዲያ ፈተና ይሆንብናል። በእርግጥ ይሄ የምነግራችሁ ፈተና ይሆናል። በተለይ ደግሞ ውዱእ ሊያዝ ስትሉ በጣም አስቸጋሪ ነገራቶች ሊገጥሟችሁ ይችላል። ያንን መቋቋም ግን መጀመሪያ አለባችሁ ማለት ነው። ለምን ለትልቁ ዒባዳ ወይም ደግሞ አቅቷችሁ ለነበረው ዒባዳ የሚያነሳሳችሁን ወይም የሚረዳችሁን ትልቁን መንገድ እየሰራችሁ ስለሆነ ውዱእ በዛ መቆየት ውዱእ አድርጎ መቆየት እጅግ በጣም አሪፍ ነው። ሁለተኛው መፍትሄ ደግሞ አንድ ሰው በተለይ ይሄ ሴቶችን ነው የሚመለከተው። ውዱእ አንድ ሰው አለው ማሻአላህ። አንድ ሴት አሁን ለምሳሌ እንበልና ውዱእ አላት፣ ግን እንበልና ከቤት ስትወጣ የማይመች ልብስ ነው ያደረገችው እንበል። ለምሳሌ ጉርድ ነው ያደረገችው ለምሳሌ፣ ወይ ደግሞ በጣም የተጣበቀ ሱሪ አርጋ ነው የወጣችው፣ ወይም ደግሞ እጇ ይታያል እዚህ ድረስ ምናምን እንበል። እነዚህ አይነት ክፍተቶች ሲኖሩ አሁን እቺ ሴት ልብስ የሶላት ልብስ ይዛ ማትሄድ ከሆነ ልክ ከሶላት ወቅት ሲደርስ ከሴቶች እኩል ብድግ ብላ መስገድ አትችልም፣ ወይም ወቅቱ ሲደርስ መስገድ አትችልም። በምን የተነሳ? በአለባበሷ የተነሳ። እንደው ልስገድ እንኳን ብትል እንዴት ይመቻል እንደዚህ አይነት አለባበስ አድርጌ እንደዚህ አይነት ሁኔታ ሆኜ አይመችም ብላ ዝም ትላለች። ሰውም ደግሞ እንትን አይላትም። አንዳንድ ጊዜ አንዳንድ ሰው ተነስ እንስገድ ምናምን ይላል ለወንዶች ሲሆን፣ ለሴት ሲሆን ግን ምናልባት ሀይድ ላይ ልትሆን ትችላለች፣ የወር አበባ ላይ ልትሆን ትችላለች ብሎ ላይገፋት ይችላል ዝም ስትል። ሰው ወንጀሉ ላይ እንድትጸና ያደርጋታል ያ ነገር። ሰውም አያበረታታትም እንድትሰግድ ተነሽ እንስገድ እንጂ ምናምን አይላትም። ሰው ዝም ባለች ቁጥር ምናልባት ሀይድ ላይ ሆና ይሆናል ብሎ ሰው ስለሚያስብ ግፊቱ እንኳን ስለማይኖር ከዛ ጋር ተደራርቦ ነፍስያዋ ጋር ተጨምሮ ሶላት እንዳትሰግድ በጣም ምክንያት ይሆናታል ማለት ነው። ይሄ ትልቁ ችግር ነው። ስለዚህ ከቤት ስትወጪ ሽፍን ብለሽ ሴት ልጅ መታየት የሚፈቀድላት ፊቷና መዳፏን ነው። ከዛ ውጭ ያለውን እግርሽን የሚያሳይ ነገር አታርጊ። ይሄ ጉርድ አጠራጠር ያሉ ጉርዶች አሉ። በቃ ታክሲ ላይ እንኳን ወደ ጋቢና ወይ ወደ ታክሲ ልውጣ ስትይ ወደ ላይ የሚገፈፉ ጉርድ ቀሚሶች እንደዛ አይነት አታርጊ። ጉርድ ካረግሽ ደግሞ ከስር ታይቶችን፣ ካልሲዎችን እንደዛ ነገር አድርጊ። አውራሽ በተሰተረ ቁጥር ላንቺ ይጠቅምሻል። ፋሽን አታርጊ ማለት አይደለም። ቆንጆ ቆንጆ አለባበሶች አሉ፣ ፋሽን አሉ፣ ስታይሎች አሉ። ግን አውራሽን በማያሳይ መልኩ፣ ሰውነትሽን በማያሳይ መልኩ የተስተካከሉ ስፍን ስትር ያሉ በቃ መዳፍሽና ፊትሽ ብቻ በሚታይበት ልክ አርገሽ አለባበስሽን ዲዛይን ብታደርጊ ወይም ስታይሊሽ ብታደርጊው ለዒባዳ ይረዳሻል። የትኛውም ቦታ የትኛውም ምድር ለኛ ጣሂር ነው ንጹህ እስከሆነ ድረስ በዛ የትኛውም ቦታ ብትሆኚ ብድግ ብለሽ መስገድ ትችያለሽ ማለት ነው። ይሄ ሁለተኛው መፍትሄ ነው። ሶስተኛው በጣም እንዴት ልበላችሁ እኔ ይሄን ብዙ ጊዜ የተጠቀምኩት ለቀዷ ነው። ከዚህ በፊት ያልሰገድኳቸው ሶላቶች ካሉ ያንን ለማውጣት የሆነ መቆየት ወይም ደግሞ መያዝ ነገር ሲያጋጥመኝ እንዴት ላደርግ በቃ መስታወቃት አለ እሱን እንሰግዳለና እንዴት ብዬ ቀዷ ላውጣ? ቀዷ ማለት ከዚህ በፊት ያመለጠኝን በሆነ ምክንያት ሊሆን ይችላል። ያ ነገር ዑዝር ኖሮት ሊሆን ይችላል። ያመለጠኝ ነገር ላይሆንም ይችላል። አላሁ አለም አይደል? እና ያ ያመለጠኝን ሶላት አሁን ቀዷ ለማውጣት ከ5 ታውቃት በኋላ ሌላ ደግሞ መስገድ የበለጠ ደግሞ ፍላጎት ይጠይቃል። እንዴት ላርግ ብዬ ስል ሀጃዬን አሰብኩኝ። ምንድን ያደረኩት ከሶላት በኋላ
ዱዓ በጣም ተቀባይነት አለው አይደል? ያ ወቅት ከሶላት በኋላ የምናደርገው ዱዓ በጣም ተቀባይነት አለው። እኔ ምን አደረኩኝ? የሆነ ሀጃዬን ዘክርና ለምሳሌ ቀዷ ማውጣት የፈለኩት 3 ነው፣ በየቀኑ 3 ነው ማውጣው፣ ወይም 2 ነው ወይ 1 ነው ካልኩ መጀመሪያ ነፍሴ የምትችለውን አስባለሁ። ነፍሴ ስንት ነው የምትችለው ማላቆሙ ያኔ ዛሬ 3 አድርጌ ነገ 2 ማድረግ የለብኝም። ይሄ እንደ ጥሩነት ጥሩ ምንድነው አንድ ሰው በዛሬ ቀን 100 ዒባዳ ሰርቶ ነገ ምንም ከማይሰራ ይልቅ አንዳንድ ቢያረግና 100 ቀን ቢሰራው የተሻለ ነው ይባላል። ለዛ ነፍሴ ምን ያክል ትችላለች? ጊዜን አስባለሁ፣ ወቅቴን አስባለሁ። እንዲህ አድርጌ በዚህ ሰዓት ብጀምር 2 ለምሳሌ ቀዷ ያስወጣኛል ወይ 2 ሱብሂ ሊሆን ይችላል። ለምሳሌ በእንቅልፍ ያመለጠኝ ሊሆን ይችላል። ያስወጣኛል ወይ የሚለውን አይና 2 ካረኩት 2 ሀጃ አዘጋጃለሁ። እነዚህን ሀጃዎች በሌላ ወቅት ዱዓ ባረግም ግን በዚህ ወቅት በተለየ ነው ማደርገው እና ውስጤ ደግሞ ይሄ አንድ ነገር ስትሰሩ ምን ይፈልጋል መሰላችሁ? ይሄ ምንድነው የሚባለው ሽልማት ይፈልጋል ውስጣችን። ለምሳሌ ይሄን ካረክ ይሄን አረግልሃለሁ ሲባል ልጅ ይወዳራል። ነፍስያችንም እንደ ልጅ ነችና ይሄን ካረክሽ ይሄን አረግልሻለሁ እንደሚባለው ያክል ምንድነው ማገኘው ስሰግድ እላታለሁ ለነፍሴ። ከሰገድኩኝ በዛ ሰግጄ ስጨርስ ይሄ ያስፈልገኝን ሀጃ ይሄን ላይ ዱዓ አረግበታለሁ እና ደግሞ ምንድነው የምታገኘው ከዚህ እላታለሁ፣ ዱዓሽ አላህ ይቀበልሻል። ለምን ይሄ ዱዓ ተቀባይነት ያለው ወቅት ስለሆነ በዚህ ወቅት ላይ ዱዓ ታደርጊያለሽ፣ ከዛ አላህ ይቀበልሻል፣ ይሳካልሻል ብዬ ይሄን ነው የምነግራት። ዛሬ ጀመርኩኝ። ከዛ ያንን ሱብሂ ለምሳሌ ቀዷ ሳወጣ ሰግጄ እንደጨረስኩ ከመነሳቴ በፊት ያቺን ሀጃ እለየዋለሁ። ሁሉንም አንድ ላይ አይደለም ማረገው። ወሳኝ የምላትን ሆነ ብዬ ወሳኝ የምላትን ነገር ከዚች ሶላት ጋር አቆራኛታለሁ። ለምሳሌ የመጀመሪያው ቀዷ ላይ ስለ እንደዚህ ነገር ነው ዱዓ ማድርገው እላለሁ። ከዛ ተነስቼ ዱዓ አረግና ከዛ ደግሞ እነሳና ሁለተኛውን ቀዷ ሰግድና ከዛ ደግሞ አሁን ምን አደርጋለሁ? ሁለተኛው ሀጃዬን ጠቅሳለሁ። እንደው አንዳንዴ የሚገርማችሁ ነገር ወላሂ በጣም ለውጡን ደግሞ በጣም ነው የምታዩት። ዱዓችሁ ተቀብሏችሁ ረቢ ያ የጠየቃችሁት ነገር ሲሳካ ስለምታዩ እጅግ በጣም ደስ ይላል እና ትበረታላችሁ። አንዴ ትላላችሁ፣ ሁለቴ ትላላችሁ። የሆነ ሰዓት ላይ ሳታውቁት ማለት ነው መጨመር ትፈልጋላችሁ። ሳታውቁት ያ ሰዓት ላይ ማንም እንዲነካባችሁ አትፈልጉም። ያ ሰዓት ላይ ማንንም ማግኘት አትፈልጉም። ይላ በቃ ይሄንን ሶላትና ዱዓ ማድረግ ነው የምትፈልጉት። እመኑኝ በጣም ይሰራል። ሀታ የሆነ ሰዓት ላይ በቃ ለምዳችሁት እንደውም ሶላት እንድጨምርና ዱዓ እንዳደርግ ማለት ትጀምራላችሁ። ያኔ ጨምሬ ሌላ ደግሞ ዱዓ ላርግ፣ ሌላ ነገር ላርግ። ለምሳሌ አንዱ ዱንያዊ ላርገው፣ አንዱን ስለ እንደዚህ ነገር ላርገው፣ አንዱን ኡኽራዊ ላርገው እያላችሁ ሳታስቡት እንደውም ሶላትን ማብዛትን ትወዳላችሁ አይደለም? 5 አውቃት ከዛ በላይ ቀዷን ጨምራችሁ ለመስገድ በጣም ፍላጎት ይኖራችኋል። እነዚህ 3 መፍትሄዎች እኔ ተጠቅሜያቸው የሰሩልኝ ናቸው። ኢንሻአላህ እናንተም ይሰሩላችኋል ብዬ አስባለሁ። ስላዳመጣችሁኝ ከኔ ጋር ስላላችሁ ባረከላሁ ፊኩም። ለሌላውም ደግሞ እንደዚህ ሶላት የሚያስቸግራቸው ሰዎች ስለሚኖሩ ለነሱ ሼር አድርጉላቸው። ባረከላሁ ፊኩም።